ነው እንግዲህ statement of the problem, how to construct statement of the problem እንግዲህ ተመራማሪዎች ከአማካሪያቸው ወይም ከገምጋሚዎቻቸው በኩል ጠንካራ ያለ ጥያቄ የሚነሳው እዚህ statement of the problem ላይ ነው። እዚህ ያን statement of the problem በምን መልኩ ነው የምናዘጋጀው የሚለው የብዙዎች ጥያቄ ስለሆነ የዛሬውን ቪዲዮአችንን statement of the problem ላይ ፎከስ ያደርጋል። First, what statement of the problem? The parts of the research structure, which is clear and concise description of issue that your research intends to address. እንግዲህ background of the study ካየን በኋላ መስራት የፈለግነው ነገር የምናስቀምጥበት portion of statement of the problem ከሁለት በላይ ፓራግራፎችን የያዘ ኤቪደንስ ቢያዝ የሆነ በመረጃ መቀመጥ ያለበት ፓርት ነው። This statement of research problem must explain what the problem is. ምንድነው ችግሩ የሚለው መቀመጥ አለበት ፕሮብለማችን። Why it matters ለምን ማጥናት ወይም በዚህ ጉዳይ ላይ መስራት አስፈለገ? What are the problems? What are the gap in knowledge or in practice? ጋፑ ምንድን ነው የሚለውን በትክክል በጠራ መንገድ መቀመጥ መቻል አለበት። ስለሆነ አንባቢያን ባጭሩ ላይረዱት ይችላሉ። ስለዚህ statement of the problemማችን እነዚህን ጥያቄዎች መመለስ አለ። Why the research is needed? ለምንድን ነው መስራት ያስፈለገው ይሄን ሪሰርች? ጋፑ ምንድን ነው? Why it matters? ምን አስጨነቀ? What the problem is? እኒህን ጥያቄዎች statement of the problemማችን መመለስ መቻል አለበት። ካልመለሰ ጥያቄ ውስጥ ይወድቃል ማለት ነው። እንግዲህ statement of the problem መርዘም የለበትም። አንባቢው ፈልጎ ገና ምናምን ማግኘት የለበትም። ጉዳዩ clearly define the problem or challenge ችግሩን ባጭሩ ዲፋይን መደረግ መቻል አለበት። ግልጽ በሆነ መንገድ አንባቢው ቶሎ እንዲረዳልን በግልጽ መንገድ ማስቀመጥ ይጠበቅብናል። ሁለተኛው ሬሌቫንስ አካዳሚካሊ፣ ሶሻሊ፣ ኢኮኖሚካሊ ይሄን ምርምር መስራታችን ለአካዳሚኩ ምን ይፈይዳል? ሶሻሊ፣ ኢኮኖሚካሊ ወረብ በተለያየ መንገድ ጥቅም ሊኖረው ይችላል። ስለዚህ ያን ጥቅም ፍንትው አድርገን ማስቀመጥ ይጠበቅብናል። ሌላው ኤቪደንስ ቢያዝድ መሆን አለበት። ፒሪየር ሪሰርች ቀድሞ የተሰሩ ጥናቶች ምን አሳክተዋል፣ ምን ይቀራቸዋል፣ ምን ተሰራ፣ ምን አልተሰራ፣ ስታቲስቲክሶች ቁጥሮች ራሳቸው ይነግረናል። ኦብዘርቬሽን ካለም በመረጃ አስደግፈን ልናስቀምጥ እንችላለን። በተቻለ መጠን ኤቪደንስ ቢያዝድ ከሪሰርች ከባለፉ ሪሰርቾች ከቁጥሮች ከኦብዘርቬሽን ሊሆን ይችላል ከተለያየ ሶርስስ መረጃዎችን የያዘ መሆን አለበት። ካልሆነ ተአማኝነቱ ጥያቄ ምልክት ውስጥ ይገባናል። ሌላው ሪሰርች ጋፑን ሊያሳየን መቻል አለበት። show what is not now ቀድሞ ከተሰሩ ጥናቶች የተለየው የሚያደርገው ምንድን ነው? ጋፑ በኤሪያው ላይ ምን ጋፕ አለ? what is not well now ያልታወቀው ነገር ማጥናት የፈለግነው ነገር ጋፑ ምንድን ነው የሚለው ፍንትው አድርጎ ማሳየት መቻል አለበት። ምን አይነት ጋፕ ሊኖር ይችላል የሚለውን የተወሰኑ ጋፖችን እናያለን በቀጣይ ስላይድ። ሌላው ዳይሬክሽን ፎር ሪሰርች it leads to objective and question
እንግዲህ ስቴትመንት ኦፍ ዘ ፕሮብለም ዲስ እውነታ አለ፣ እነዚህ ክፍተቶች አሉ። ስለዚህ ብለን ኦብጀክቲቫችንን የሚጋብዘን አይነት ወይም ኳስችኑን የሚጋብዝ አይነት ስቴትመንት ኦፍ ዘ ፕሮብለም መሆን አለበት። ሌላው ሪሰርቸብል ኢን ተርምስ ኦፍ ስኮፕ ኤንድ ሪሶርስ ካለን ስኮፕ እና ሪሶርስ አንፃር ሪሰርቸብል የሆነ ስቴትመንት ኦፍ ዘ ፕሮብለም ማቅረብ አለበት። ታይፕስ ኦፍ ጋፕስ እንግዲህ ሪሰርች ጋፕስ በአንድም በሌላ መንገድ የኛ የምንሰራው ሪሰርች እዚህ ከቀረቡት በአንዱ ወይም በሁለቱ ላይ ሊሆን ይችላል ጋፕ። የመጀመሪያው ቲዮሬቲካል ጋፕ የንድፈ ሐሳብ ክፍተት ካለ፣ ለምሳሌ somewhere የሆነ ሪሰርች ትራዲሽናል ፕሮዳክሽን ቲዮሪ ላይ ጠቅሶ ሰርቶ ከሆነ የቲዮሪ ጋፕ አለ። አሁን መካተት ያለባቸው ጉዳዮች አሉ። የኢሞሽን ኢሹ፣ የቢሄቪየር፣ የሞደርን ፕሮዳክሽን ቲዮሪ ኮንሲደር የሚያደርጋቸው ነገሮችን ማካተት ፈልገን ከሆነ እዚያ ጉዳይ ላይ ምን አለ ማለት ነው? የቲዮሬቲካል ጋፕ አለ። previous studies are done according to the traditional production theories ብለን እናቀርባለን። እኔ ግን መስራት የፈለኩት ሞደርን ፕሮዳክሽን ቲዮሪ ይሄን ሊሚቴሽን ለማቅረብ ይሄኛውን ፕሮዳክሽን ቲዮሪ ተጠቅሜያለሁ ብዬ የምሰራ ከሆነ ጋፕ ምንድነው? ቲዮሬቲካል ጋፕ ነው። የቲዮሪ ክፍተት ነበረበት ከዚህ በፊት የተጠናው ጥናት ብለን ጀስቲፋይ ማድረግ እንችላለን። ሁለተኛው ሜቶዶሎጂካል ጋፕ ነው። የዘዴ ክፍተት እንለዋለን። ለምሳሌ አንድ ሰው the effect of credit on productivity ብድር መበደር ለምርታማነት ያለውን ኢሹ ማጥናት ፈልጋለሁ። ነገር ግን የሆነ ሰው ከዚህ ቀደም ተመራምሮ የሆነ ሪሰርች አግኝቷል። ግን ያ ተመራማሪ የተጠቀመው OLS ሊሆን ይችላል፣ ኦርዲናሪ ሊስት ስኩዌርን ተጠቅሞ የሆነ ጥናት አጥንቶ ሊሆን ይችላል። ነገር ግን እኔ propensities for matching or endogenous switching regulation ተጠቅሜ ኢፌክቱን ወይም ኢምፓክቱን ማጥናት እፈልጋለሁ ብዬ ከተነሳው ጥናቱ አለ፣ ነገር ግን ሜቶዶሎጂካል ጋፕ አለበት የተጠናው ጥናት ብዬ ከተነሳው አንድ ጋፕ ብለን ልንወስደው እንችላለን። ሜቶዶሎጂካል ጋፕ ሊሆን ይችላል። ሶስተኛው ኢምፔሪካል ጋፕ ነው፣ የተግባር መረጃ ክፍተት። ለምሳሌ the impact of contract farming on income in dash for dash crop ለሆነ crop ለምሳሌ in wheat in Ethiopia in X ወረዳ for orange ብለን እንሰራ ከሆነ the impact of contract farming on income ኬዙ እንግዲህ በዚያ ኤሪያ ላይ ካልተሰራ ኮንትራክት ፋርሚንግ ሌላ አካባቢ ላይ ተሰርቶ ሊሆን ይችላል። ነገር ግን ወይም ደግሞ ኢምፓክቱ ኢንካም ላይ ያለውን ኢምፓክት ተሰርቶ ሊሆን ይችላል። ነገር ግን ለሆነ ኤሪያ ላይ አፕላይ ማድረግ እንችላለን አንችልም። ኢምፔሪካል ጋፕ ሊኖረው ይችላል። ስለዚህ as an empirical gap impact of contract farming on income የሆነ ቦታ ላይ እንሰራ የተግባር መረጃ ክፍተትን ልንዘጋ እንችላለን። ስለዚህ እንደ አንድ ጋፕ ልንወስደው እንችላለን የኢምፔሪካል ጋፕ የሚለው። አራተኛው ጂኦግራፊካል ጋፕ ነው፣ አካባቢያዊ ክፍተት። value chain studies are abundant in this area but limited in other area ብለን ልንሰራ እንችላለን። የሆነ ቦታ ላይ በርከት ያለ ጥናት ተደጋግሞ ተሰርቶ ከሆነ ነገር ግን በሌላው መስራት በፈለግነው ኤሪያ ላይ ምንም ጥናት ካልተሰራ በዚያ ጉዳይ ላይ ምርምራችንን ልንሰራ እንችላለን። ምን ስላለ? ጂኦግራፊካል ጋፕ ስላለ። ሌላው ኮንቴክስቹዋል ጋፕ ነው፣ የአውድ ክፍተት ሊኖር ይችላል። የሆነ ተመራማሪ
ኤክስ የሚባል ቦታ ላይ ላርጅ ስኬል ኢሪጌሽን ላይ ምርምር ሰርቶ ሊሆን ይችላል። ነገር ግን እኔ አሁን የምሰራው ስሞል ስኬል ኢሪጌሽን ላይ ነው ካልኩ እችላለሁ። ሁለቱም ኢሪጌሽን ነው፣ ግን አውዱ ምንድነው? አንዱ ላርጅ ስኬል ነው፣ ሌላኛው ስሞል ስኬል ስለሚሆን የአውድ ክፍተት ስለሚያሳይልን አንድ ጋፕ ይሄን ጋፕ ይዘን አዲስ ሪሰርች ልንሰራ እንችላለን። it might another is population gap የህዝብ ቡድን ክፍተት እንደ አንድ ጋፕ ልንወስደው እንችላለን። ጀንደር ኢንክሉሲቭ ኤክስክሉሲቭ የሆነ ሰው ወንዶች ላይ ብቻ ካጠና እኛ ሴቶች ላይ ማጥናት እንችላለን። ጀንደርን ኮንሲደር ካላደረገ የሆነ ሰው እኛ ጀንደርን ኮንሲደር አድርገን ልንሰራ እንችላለን። ይሄ ምንድነው? ፖፑሌሽን ጋፕ ነው አለ ብለን መነሳት ይችላል። ስለዚህ አንዱን ወይም ሁለቱን ኮንሲደር ልናደርግ እንችላለን። another policy gaps የፖሊሲ ክፍተት government subsidy for fertilizer or seed exists but their effectiveness in improving farm productivity and welfare is rarely evaluated። አሁን እንግዲህ በርካታ ጥናቶች ሰብሲዲ ላይ ድጎማ ላይ ሰርተው ሊሆን ይችላል። ፈርቲላይዘር ድጎማ፣ የዘር ድጎማ ወይበር የድጎማ ጉዳይ ላይ አጥንተው ሊሆን ይችላል። ነገር ግን በድጎማ የመጣው ፈርቲላይዘር ምርታማነት ላይ ያመጣው ተጽዕኖ ዌልፈር ኢምፓክቱ ምን ይመስላል ካልተጠና አሁንም አንድ ጋፕ ነው። የፖሊሲ ጋፕ ማሳየት ከፈለግን ኢምፓክት ብለን መስራት እንችላለን። the impact of fertilizer subsidy on welfare or on productivity on food security ብለን ልንመጣ እንችላለን። ስለዚህ አዲስ ጋፕ ይዘን ተነሳን ማለት ነው። ሌላው ዳታ ጋፕ ነው። የመረጃ ክፍተት ካለ ለምሳሌ የፕሮዳክሽን ዳታ ሊሆን ይችላል፣ የኢንካም ዳታ፣ የኢንፑት ዩዝ፣ አውትፑት ፕራይስ፣ የተለያዩ ጊዜያት ዳታ ምንም መረጃ ማታገኙ ከሆነ there is no data here so I need to study such yes ብላችሁ ልትሰሩ ትችላላችሁ። ስቴትመንት ፕሮብለማችን ላይ ይሄ የዳታ ጋፕ አለ ብላችሁ በመረጃ አስደግፋችሁ ካመጣችሁ you can continue because it is one part of gap. another is knowledge gap ነው። የእውቀት ክፍተት አለ ብዬ ልነሳ ይችላል። ለምሳሌ the impact of digital agriculture, input supply, farm decision making and market linkage። የዲጂታል አግሪካልቸር ለኢንፑት ሰፕላይ፣ ለፋርም ዲሲዥን ሜኪንግ፣ ለማርኬት ሊንኬጅ ያለውን ኢምፓክት ወይም ግንኙነት ማጥናት ከፈለኩ ዲጂታል አግሪካልቸር አዲስ ነው፣ ገና እየሰፋ ያለ ኢሹ ነው ስፔሻሊ ፎር አወር ኬዝ። ሶ ይሄንን እንደ ጋፕ አድርጌ ስቴትመንት ኦፍ ፕሮብለም ላይ ሴት ማድረግ እችላለሁ እንደምናጠናው ኤሪያ ሁኔታ አንፃር ይሄንን አስ ጋፕ ልጠቀም እችላለሁ። ሌላኛው ኮንትራዲክቶሪ ኤቪደንስ አስ ጋፕ ተቃራኒ ውጤቶች አሉ። የሆነ ኤክስ የተባለ ግለሰብ ይጠቅማል ብሎ አጠና፣ ዋይ የተባለ ግለሰብ ደግሞ ይሄ ጉዳይ ይጎዳል ብሎ አጠና። ምንድነው what is the contradictory issue between such x and y? በሁለቱ ስኮላር መካከል ያለው ኮንትራዲክሽን ምንድነው ብሎ ማጥናት እና መነሻ አድርጎ ይሰራ ይችላል። ለምሳሌ some study shows contract farming increase farmers income። contract farming የገበሬዎችን ገቢ ሊያሳድግ ይችላል ብሎ አጠና ከዚህ በፊት። other find it create dependency and vulnerability። dependency ጥገኝነት ሊፈጥር ይችላል፣ ተጋላጭነት ሊኖረው ይችላል የሚል ሌላ ዋይ የተባለ ግለሰብ አጠና። ስለዚህ ሁለቱ ኮንትራዲክት አድርገዋል፣ ተጋጭተዋል። ስለዚህ እኛ ይሄን ኮንትራዲክሽን ለማስታረቅ ሪሰርች ልንሰራ እንችላለን። አስ ጋፕ ኮንትራዲክሽን አስ ጋፕ ኮንሲደር አድርገን ስቴትመንት ኦፍ ፕሮብለም ላይ ልናስቀምጠው እንችላለን።
እንግዲህ ስቴትመንት ኦፍ ዘ ፕሮብለማችን እነዚህን ጉዳዮች ያካተተ ከሆነ በተቻለ መጠን ከኤረር የጸዳ ነው ወይም ደግሞ አክሰፕታብል ሊሆን ይችላል። ለሌሎች